አንድ ሀገር ሙሉ በሙሉ በራሷ ገንዘብ በራሷ ግዛት ውስጥ በሚፈስ ወንዝ ላይ አብዛኛው ሕዝቧ አስተማማኝ የመብራት አገልግሎት አግኝቶ በማያውቁበት ሁኔታ የኤሌክትሪክ ኃይል ለማመንጨት ግድብ ትገነባለች። ጎረቤቷ ደግሞ ይህንን እንደ የህልውና ስጋት ቆጥራ አቤቱታዋን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትወስዳለች። ከዚያም የአሜሪካ ፕሬዝዳንት ጣልቃ በመግባት ምንም ነገር ባልገነባቸው ሀገር ጎን ይቆማሉ። ይህ የታላቁ የኢትዮጵያ ህዳሴ ግድብ ታሪክ ነው። የኢትዮጵያን እውነተኛ መሬት ላይ ያለ እውነት አንዴ ከሰማችሁ በኋላ ለመሆኑ ይህ ነገር ለምን አከራካሪ ሆነ ብላችሁ መጠየቃችሁ አይቀርም። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ትልቁ የውሃ ኃይል ማመንጫ ፕሮጀክት ነው። ከሁለት አስርት ዓመታት በላይ በኢትዮጵያ ግዛት ውስጥ በሚገኘው አባይ ወንዝ ላይ ከተካሄደ ግንባታ በኋላ መስከረም 2025 እንደ አውሮፓውያን አቆጣጠር በይፋ ተመረቀ። ወደ 5 ቢሊዮን ዶላር ገደማ የወጣበት ይህ ግድብ እስከ 5150 ሜጋዋት ያመነጫል። ወጪውም ሙሉ በሙሉ በራሳቸው በኢትዮጵያውያን የተሸፈነ ነው። በቦንድ በህዝብ የገንዘብ ማሰባሰብ ዘመቻዎችና በአመታት ብሔራዊ መስዋዕትነት እንጂ በውጭ ብድር አይደለም። በአብዛኛው የዜና ሽፋን ውስጥ የሚሸፈነው እና አብሮ የማይነገረው እውነት ይህ ነው። ከአጠቃላይ የኢትዮጵያ ህዝብ መካከል ከ60 እስከ 65 በመቶ የሚሆነው አሁንም ቢሆን አስተማማኝ የመብራት አገልግሎት የለውም። ይህ ከ100 ሚሊዮን በላይ ህዝብ ያላት ሀገር ስትሆን ለብዙዎች እንደ አምፖል ማብራት ያሉ መሰረታዊ ነገሮች እንኳን የከፋ ህልም ሆኖባቸዋል። ታላቁ የኢትዮጵያ ህዳሴ ግድብ የይስሙላ ወይም የትዕቢት ፕሮጀክት አይደለም። ኢትዮጵያ ራሷን ከኃይል ድህነት ለማውጣት የወሰደችው ትልቁ የታሪክ እርምጃ ነው። በጣም ወሳኙ ነገር ደግሞ ውሃው እየጠፋ አይደለም። የውሃ ኃይል ማመንጫ ግድቦች እንደ መስኖ ወይም ኢንዱስትሪ ወንዝን አይጨርሱም። አባይ በኢትዮጵያ ግድብ ውስጥ ያልፋል፣ ኤሌክትሪክ ያመነጫል። ከዚያም ሁልጊዜ እንደሚያደርገው ጉዞውን ወደ ሱዳንና ግብጽ ይቀጥላል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በግድቡ ምርቃት ወቅት በግልጽ እንደተናገሩት ይህ የሚመነጨው ኃይል ኢትዮጵያን ብቻ ሳይሆን መላውን ቀጠና የማንሳት አቅም አለው ብለዋል። የኢትዮጵያ ዋና የሞራል እና ህጋዊ መሰረት እግረ መንገድን ለመቃወም በጣም ከባድ የሆነ መርህ ነው። ወንዙ በኢትዮጵያ ድንበር ውስጥ የሚገኝ ነው። ኢትዮጵያ ግድቡን የገነባችው በራሷ ሀብት በራሷ ግዛት ላይ ነው። የግብጽ የአባይ ወንዝ ባለቤትነት ጥያቄ የሚመሰረተው እንደ ኢሮፓያን አቆጣጠር በ1929 እና በ1959 በነበሩት የቅኝ ግዛት ዘመን ውሎች ላይ ነው። ኢትዮጵያ በውይይት ውስጥ ጨርሶ በሌለችበት ሁኔታ በግብጽ፣ በሱዳን እና በብሪታንያ መካከል የተደረጉ ስምምነቶች ኢትዮጵያ እነዚህን ስምምነቶች አስገዳጅ አድርጋ ተቀብላ አታውቅም። አብዛኞቹ የዓለም አቀፍ የውሃ ህግ ባለሙያዎችም አንዲት ሀገር ባልፈረመችበት ውል አትገደድም በሚለው ይስማማሉ። የኢትዮጵያ እድገት ከክፍለ ዘመን በፊት በቅኝ ግዛት ኃይሎች አንድም ኢትዮጵያ በሌለበት በተደረገ ውል ለምን ይታሰራል? በተጨማሪም በብክነት ምክንያት ወደ ግብጽ ከሚደርሰው ውሃ አብዛኛውን የምታጣው በኢትዮጵያ ምክንያት አይደለም። ግብጽ በየዓመቱ እጅግ በጣም ብዙ ውሃ በናስር ሐይቅና ባልዳበረ የመስኖ ስርዓት ምክንያት ታጣለች። ይህ ደግሞ በላይኛው የአባይ ተፋሰስ በኢትዮጵያ በኩል ከሚሆነው ነገር ይልቅ ለውሃ ደህንነቷ ትልቅ ስጋት ነው። በመቀጠል የትራምፕ ጉዳይ ይመጣል። የኢትዮጵያን ቁጣ ወደ እውነተኛ ብስጭት የሚቀየረው እዚህ ላይ ነው። ትራምፕ አሜሪካ ታላቁን የኢትዮጵያ ህዳሴ ግድብ እንደረዳችና እንደገነባች ደጋግመው ተናግረዋል። ይህ ሙሉ በሙሉ ሐሰት ነው። የኢትዮጵያ ባለስልጣናትም ይህንኑ በይፋ አስተባብለዋል። በተጨማሪም ግድቡ አባይን ሙሉ በሙሉ ይዘጋል ብለዋል። ይህ ደግሞ የውሃ ኃይል ማመንጫ ግድቦች እንዴት እንደሚሰሩ አለመረዳት ነው። ውሃው በተርባይኖች ውስጥ አልፎ ጉዞውን ይቀጥላል። አከራካሪውን ሁኔታ የሚከታተሉ ባለሙያዎች አንድ አስፈላጊ ነጥብ ያነሳሉ። አሜሪካ ቀደም ሲል በነበሩ የአካባቢው ድርድሮች ወቅት ወደ ግብጽ የማዘንበል ረጅም ታሪክ አላት። ኢትዮጵያ እንደ ኢሮፓያን አቆጣጠር በ2020 ሂደቱ ገለልተኛ እንዳልሆነ ስለተሰማት ከድርድሩ ገበታ የተነሳችበት ምክንያት ይሄው ነበር። ስለዚህ ዋሽንግተን አሁንም በተመሳሳይ ያዳላ አቋም ጣልቃ ስትገባ ኢትዮጵያ ሂደቱን በእፎይታ ፈንታ በትልቅ ጥርጣሬ ማየቷ የተገቢነት ማረጋገጫ ነው። ሌላው መታየት ያለበት ስትራቴጂካዊ ነጥብ ትራምፕ በሁለተኛው የስልጣን ዘመናቸው ፈትቻቸዋለሁ ብለው ከሚከራከሩባቸው ግጭቶች መካከል የግብጽና የኢትዮጵያን ውዝግብ አንዱ አድርገው በይፋ ጠቅሰውታል። ምንም እንኳን ኢትዮጵያ እና ግብጽ በዚህ ጉዳይ ላይ በጭራሽ ተኩስ ተለዋውጠው ባያውቁም ይህ ማለት አንድ መሪ ፈጽሞ ጦርነት ባልነበረ ውዝግብ ላይ ሰላም አወረድክ ብሎ ሲናገር እና ኢትዮጵያ ያልጠየቀችውን አካሄድ ሲጫን ማየት ነው። እዚህ ላይ የሌላኛውን ወገን ስጋት በቅንነት ማየት ተገቢ ነው። ምክንያቱም የግብጽ ስጋት ከምንም ተነስቶ የተፈጠረ አይደለም። ግብጽ በዓለም ላይ ካሉ ከፍተኛ የውሃ እጥረት ካለባቸው ትላልቅ ሀገራት አንዷ ናት። ከሞላ ጎደል መላው ህዝቧ የሚጠቀመው ውሃ በአባይ ወንዝ ላይ የተመሰረተ ነው። በዚያ መጠን የሚተካ ሌላ የውሃ ምንጭ የላትም።
ከካይሮ አንጻር ሲታይ የላይኛው ተፋሰስ ሀገራት የግድቡን ስራ፣ የውሃ ሙሌት ፕሮግራምን እና ድርቅ በሚከሰትበት ጊዜ የሚለቀቀውን ውሃ መጠን ያለምንም አስገዳጅ ሕጋዊ ስምምነት በብቸኝነት እንድትቆጣጠር ማድረግ በእርግጥም የብሔራዊ ደህንነት ጥያቄ እንጂ ዝም ብሎ ስጋት አይደለም። ግብጽ የተወሰኑ ቴክኒካዊ ስጋቶችንም አቅርባለች። ኢትዮጵያ የግድቡን የውሃ ሙሌት ሙሉ በሙሉ ግልጽ በሆነ መንገድ አልመራችውም እና በድርቅ ዓመታት የውሃ መለቀቁ ያልተቀናጀ ከሆነ በግብጽ እርሻ ላይ ጉዳት ያደርሳል የሚሉ እነዚህ ከጠቅላላው የሉዓላዊነት ሙግት ወጥተው በራሳቸው መሬት ላይ ያሉ አሰራራዊ ጥያቄዎች ናቸው። እናም እስከዛሬ በኢትዮጵያ በግብጽና በሱዳን መካከል አስገዳጅ የሆነ የሶስትዮሽ ስምምነት ያልተደረሰበት ትልቁ ምክንያት እነዚሁ ናቸው። ግብጽ በየዓመቱ በናስር ሐይቅ ትነትና በባህላዊ የጎርፍ መስኖ ምክንያት ከፍተኛ መጠን ያለው ውሃ ታጣለች። ይህ ብክነት ደግሞ በላይኛው ተፋሰስ በኢትዮጵያ በኩል ከሚደርሰው ማንኛውም ነገር በብዙ እጥፍ ይበልጣል። ሆኖም ባለፉት 10 ዓመታት የሀገሪቱ ትልቅ ሜጋ ፕሮጀክት የውሃ ቁጠባ አልነበረም። ይልቁንም ከካይሮ በስተ ምስራቅ በበረሃ ውስጥ ከመሬት ተነስታ የተገነባችው እና ወጪዋ ከ45 እስከ 58 ቢሊዮን ዶላር የሚገመተው አዲሷ አስተዳደራዊ ከተማ ናት። ገለልተኛ ባለሙያዎች ይህን ፕሮጀክት ከፍተኛ ውሃና ኤሌክትሪክ የሚጠይቅ በገዛ መንግስቱ አባባል የውሃ እጥረት አለብኝ፣ በ2030ዎቹ ውሃ ሊዘጋብኝ ይችላል በሚባል ሀገር ውስጥ የተደረገ ትልቅ ቁማር እንደሆነ ጠቅሰውታል። በተጨማሪም የግብጽ ከፍተኛ የወታደራዊ ወጪ እና በቅርቡ በረቀቀ መንገድ በቀይ ባህርና በምስራቅ አፍሪካ አካባቢ በባህር ኃይል እና በወደቦች ያደረገችው ማስፋፊያ ዓላማቸው ቀጠናዊ ተጽዕኖ ማሳደግ እንጂ የውሃ ደህንነት አይደለም። ይህንን ግብጽ በባህር ውሃ ማጣሪያ ላይ ካደረገችው ዝቅተኛ ኢንቨስትመንት ጋር ያነጻጸሩት ይኸውም ለፋብሪካዎች ማስፋፊያ የያዘችው 8 ቢሊዮን ዶላር ገደማ ሲሆን ይህም ለአዲሷ ከተማ ግንባታ ጋር ሲነጻጸር በጣም ትንሽ ነው። እንደ ሜዲትራኒያንና ቀይ ባህር ያሉ ረጅም የባህር ዳርቻዎች ያሏት ሀገር ማድረግ የሚገባት ዋነኛ ኢንቨስትመንት እሱ ነበር። ውሃ በእርግጥ ካይሮ እንደምትለው የደውል ማስጠንቀቂያ የተደወለበት የአደጋ ጊዜ ጉዳይ ቢሆን ኖሮ የበረሃ ከተማ ከመገንባት እና ወታደራዊ ኃይል ከማስፋፋት ይልቅ በትልልቅ የባህር ውሃ ማጣሪያዎችና የውሃ ትነትን በሚቀንሱ መሰረተ ልማቶች ላይ ማተኮር ቀዳሚው ተግባር ይሆን ነበር። ይህ ልዩነት ማለትም ግብጽ የምታወራው የአደጋ ስጋት እና እውነተኛ ገንዘቧ የዋለበት ቦታ አለመጣጣም ኢትዮጵያ እና ገለልተኛ ታዛቢዎችን የካይሮን ጩኸት እንደ የድርድር ማሸነፊያ ካርድ እንጂ እንደ ሕልውና ስጋት ብቻ እንዳያዩት የሚያደርግ ሌላው ምክንያት ነው። ግብጽ ከኢትዮጵያ ጋር በውሃ ጉዳይ ብቻ አልተፋጠጠችም። ከኢትዮጵያ ባላንጣዎች ጋር ጥብቅ ወዳጅነት መመስረቷንም ቀጥላለች። በህዳሴው ግድብ ላይ ያለው ውጥረት እየጨመረ ሲሄድ የኤርትራው ፕሬዚደንት ከአልሲሲ ጋር የነበራቸውን ግንኙነት ለማጠናከር ወደ ካይሮ ተጉዘዋል። ይህችው ሀገር ቀደም ሲል ከኢትዮጵያ ጋር የነበራት ግንኙነት በአባይ ጉዳይ ምክንያት የሻከረ ነበር። በዚያው አካባቢ ኢትዮጵያ ኤርትራ በኢትዮጵያ ምድር ላይ የሚንቀሳቀሱ ታጣቂ ቡድኖችን ትደግፋለች እና በጋራ ድንበራቸው ላይ ያለውን የኢትዮጵያ ግዛት ይዛለች በማለት በይፋ ከሳለች። ኤርትራም ይህንኑ ጉዳይ አስተባብላለች። ግብጽ በዚያ ወቅሳ ውስጥ በይፋ አልተጠቀሰችም። ነገር ግን ሂደቱ ሊታለፍ አይችልም። የካይሮ የግድብ ውዝግብ ከአዲስ አበባ ጋር እየጠነከረ ሲሄድ ኢትዮጵያ አብዝታ ከምትጠራጠራት ጎረቤቷ ጋር የነበራት ወዳጅነትም እንዲሁ እየሞቀ መጥቷል። ግድቡ አልቋል፣ የውሃ ማከማቻው ሞልቷል። ይህ መሬት ላይ ያለው እውነታ ብቻ በአባይ ወንዝ ላይ ያለውን የኃይል ሚዛን ለዘላቂነት ቀይሮታል። የትራምፕ የድርድር ጥያቄ ኢትዮጵያ አሁን አብዛኛውን የግብጽ ውሃ የሚሰጠውን የወንዝ ፍሰት የምትቆጣጠር መሆኗን አይቀይረውም። አሁን ያለው እውነተኛ ክፍት ጥያቄ ኢትዮጵያ የመገንባት መብት ነበራት ወይ የሚለው አይደለም። የግብጽ ዲፕሎማሲያዊ አካሄድ እንኳን ያ ነገር ማለፉን ያሳያል። አሁን ያለው ጥያቄ ሶስቱ ሀገራት የውሃ እጥረት ወይም ቀውስ ከመከሰቱ እና ወደ አስከፊ ግጭት ከመምራታቸው በፊት ድርቅ በሚከሰትበት ጊዜ አስቀድሞ በሚታወቅ የውሃ መለቀቅና በጋራ ጥቅሞች ላይ የተመሰረተ እውነተኛ አሰራራዊ ስምምነት መፍጠር ይችላሉ ወይ የሚለው ነው።